ሰላም ለእናንተ ይሁን ወዳጆቼ። ዛሬ ለነፍሳችን የሚጠቅም አንድ ነገር ይዤላችሁ ቀርቤያለሁ። ይህም ስለ ሲኦል የተሰጠ ምስክርነት ነው። አንድ አሜሪካዊት እህታችን ሜሪ ካትሪ ባክሰር የምትባል በክርስቲያን ቤተሰብ ውስጥ ያደገች በ1976 ዓመተ ምህረት ጌታችንና መድኃኒታችን ኢየሱስ ክርስቶስ ተገልጦ ስለ ሲኦል ለ30 ቀን በተከታታይ 3 ሰዓት በየቀኑ ያስጎበኛት ሲሆን ገነትን ደግሞ ለ10 ቀናት በቀን 3 ሰዓት አስጎብኝቷታል። መጽሐፉ ከታተመ ቆይቷል። በ1983 ዓመተ ምህረት ነው የታተመው። ከዚህ በፊት በአማርኛ ተተርጉሞ እንደሆነ አላውቅም። ነገር ግን መጽሐፉን አበቤው እጅግ ለህይወታችን የሚጠቅም መጽሐፍ መሆኑን ስላረጋገጥኩ በተቻለኝ መጠን ተርጉሜ ለመቅረብ በአማርኛ ቋንቋ ተርጉሜ ለመቅረብ ሞክሬያለሁ። ይህ መጽሐፍ ከ20 ቋንቋዎች በላይ የተተረጎመ ነው። በተለያዩ ዓለማትም ይገኛል። ዋይ ኖት እኔ ስለምን በአማርኛ ተርጉሜ በዚህ ዩቲዩብ ላይ ይዤው አልቀርብም ብዬ በማሰብ ይዤ ቀርቤያለሁ። ይህም ለህይወታችሁ ወይ ለነፍሳችን የሚጠቅም እንደሆነ አምናለሁ። ደግሞም እግዚአብሔር የሰጣት ኃላፊነት ነው ለዓለም ይህን ነገር እንድታደርስ። ይህች እህታችንም ከሲኦልና ከገነት ጉብኝት በተጨማሪ ስለ መጨረሻው ዘመን ስቃይና የመጨረሻው ዘመን ክስተቶችን ሊከሰቱ የሚችሉ ነገሮችን በራእይ እግዚአብሔር ገልጾላታል። እጅግ ጠቃሚ መጽሐፍ ነው። መጽሐፉ በ26 ምዕራፍ ነው የተጻፈው። ነገር ግን እኔ በዚህ ፕሮግራም ላይ 26ቱን ወደ 10 ጨምቄ ለመቅረብ ሞክሬያለሁ። እንግዲህ እንደ እግዚአብሔር ፈቃድ ታዳምጡ ዘንድ ለምናለሁ። ይህንም ነገር ለብዙ ወንድሞቻችን እህቶቻችን ጋር ይደርስ ዘንድ ሼር ታረጉ ዘንድ ጠይቃለሁ። እግዚአብሔር ይባርካችሁ። ተባረኩ። አሜን። በመለኮት የሲኦል መገለጥ ይላል ርዕሱ። መጋቢት ወር 1976 ዓመተ ምህረት ቤቴ እየጸለይኩ ያለው የእግዚአብሔር ድንገት ጌታ ኢየሱስ ወደኔ መጣም። ለብዙ ቀናት በመንፈሱ እየጸለይ ነበር። ነገር ግን እንደዛሬ የእግዚአብሔር መገኘት ተሰምቶኝ አያውቅም። የእርሱ መገኘት ቤቴን በኃይልና በድንቅ ክብር ሞላው። የሚያስደንቅ ብርሃን ያለውበትን ክፍል ሞላው። በጣም ሰላም ተሰማኝ። ከኢየሱስ ክርስቶስ ብርሃን እንደማዕበል የተጣጠፈ በሚያስደንቅ ሁኔታ ይፈስ ነበር። ይህም በጣም የሚገርም ሁኔታ ነው የነበረው። እግዚአብሔርን ድምጽ ወደኔ እንዲህ ሲል መጣም። እኔ ኢየሱስ ክርስቶስ ነኝ። አንድ መገለጥ ላሳይሽ ፈልጋለሁ። ይህም ቅዱሳን እስክመለስ ድረስ ተዘጋጅተው እንዲጠብቁኝና ብዙዎችም ወደ ጽድቅ እንዲመጡ ነው። የጨለማው ኃይል ወይም ሲኦል በእርግጥ እውነት ነው፣ ፍርዴም እንደዚሁ እውነት ነው። ልጄ ሆይ በመንፈሴ ወደ ሲኦል ወስድሻለሁ። ዓለምም እንዲያውቀው የማሳይሽ ብዙ ነገር አለ። ከዚህ በኋላ ለብዙ ጊዜ ገለጽልሻለሁ። መንፈስሽንም ከሰውነትሽ ወስዳለሁ፣ ወደ ሲኦልንም አሳይሻለሁ። የምነግርሽንና የማሳይሽን ነገር ሁሉ እንድትጽፊ ፈልጋለሁ። አንቺና እኔ ወደ ሲኦል እንሄዳለን። የነበረውንና ያለውን እንዲሁም ሊመጣ ያለውን ጻፊ። ቃሎቼ እውነተኛና የታመኑ ናቸው። እኔ ነኝ፣ ከኔ በቀር ሌላ የለም። እኔም ወደ ኢየሱስ ጮህ፣ ጌታ ሆይ እኔ ምን እንዳደርግ ነው የምትፈልገው? የውስጡን ለንተናዬ ጌታ ኢየሱስ በዚህ ስለመገኘቱ ለማመስገን ፈለገም። ልገልጸው የምችለው ነገር ቢኖር ፍቅሩ በእኔ ላይ ይፈስ ነበር። ይህም ከዚህ በፊት ተሰምቶኝ የማያውቅ እጅግ ውብ የሆነ ኃይል ያለው ሰላም፣ ደስታ እንዲሁ ፍቅር ይሰማኝ ነበር። እግዚአብሔርን ከውስጤ ማመስገን ጀመርኩ። ሳላስበው ቀሪ ህይወቴን በሙሉ ለእርሱ ለመስጠትና
ኃጢአተኞችም ከመንገዳቸው እንዲመለሱ ለማገልገል ወሰንኩ። በእርግጥ በክፍሌ ውስጥ ያለው እርሱ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ አውቄአለሁ። የእርሱን መለኮታዊ መገለጥ ለመግለጽ ቃላት ያጥረኛል። ማውቀው ነገር ቢኖር በእርግጥም እርሱ ጌታ ኢየሱስ ክርስቶስ እንደነበረ ነው። ጌታም እንዲህ አለኝ፣ ልጄ ሆይ አሁን በመንፈሴ ወደ ሲኦል ወስድሻለሁ። የማሳይሽን እያንዳንዱን የሲኦል እውነታዎች እንድትጽፊ እፈልጋለሁ። ይህም ዓለም በእርግጥ ሲኦል እውነት እንደሆነ የጠፉትም ከጨለማው እንዲወጡና ወደ ኢየሱስ ወንጌል ብርሃን እንዲመጡ ነው። ቀስ በቀስ ነፍሴ ከሰውነቴ ወጣም። ክፍሌን ትቼ ከክርስቶስ ጋር ወደ ላይ ሰማይ ወጣው። በእኔ ላይ እየተካሄደ ያለውን ነገር ሁሉ በእርግጥ አውቄአለሁ። ባለቤቴንና ልጆቼን ተኝተው ከላይ ጣራ በላይ ሆኜ አየሁ። የሞትኩ ያህል ነው የተሰማኝ። ምክንያቱም ሰውነቴ አልጋ ላይ ነው። ነገር ግን መንፈሴ ከቤቴ ጣራ በላይ ወደ ሰማይ ከኢየሱስ ክርስቶስ ጋር ነበር። በቤቴ ጣራ ስር አልፌ እመለከት ነበር። ቤተሰቦቼ ተኝተዋል። ኢየሱስም ስለ ቤተሰቤ ሐሳብ እንደያዘኝ ተረድቶ ነካኝና አትፍሪ፣ እነርሱ ምንም አይሆኑም አለኝ። ያየሁትንና የተሰማኝን ነገሮች ሁሉ ቀስ በቀስ በምችለው መንገድ ለመግለጽ ሞክራለሁ። ያልገቡኝን አንዳንድ ነገሮች የኢየሱስ ትርጓሜያቸውን ነግሮኛል። አንዳንድ ነገሮችን ግን አልነገረኝም። ከዛ ጊዜ ጀምሮ እስካሁን እስከማውቀው ድረስ በእውነት እየሆኑ ያሉ ናቸው። እነዚህንም ለኔ እንዳሳየኝ ነው። ክብር ለስሙ ይሁን። ሰው ሁሉ ሲኦል በእርግጥ እውነት እንደሆነ ይመን። ይህን ጽሑፍ እያዘጋጀው ባለሁበት ጊዜ ሁሉ በመንፈሱ ወደ ሲኦል እመላለስ ነበር። አሁን ወደ ላይ ወደ ሰማይ ነን። ዞር ብዬ ኢየሱስን ተመለከቱ። እርሱም በሙሉ ክብርና ኃይል ነበር። የሚያስገርምም ሰላም ከእርሱ ይፈስ ነበር። እጄንም ይዞ እንዲህ አለኝ፣ እወድሻለሁ፣ እኔም ካንቺ ጋር ስላለው አትፍሪ። በዚህ ሁኔታ ወደ ላይ ወደ ሰማይ በፍጥነት መሄድ ጀመርን። አሁን መሬትን መራቅ ጀምሬያለሁ። ከተለያዩ የመሬት ክፍሎች ወደ ላይ ተመዞ የሚወጣና ተመልሶ የሚገባ የሚሽከረከር እጅግም ግዙፍ የሆነ አስቀያሚና ቆሻሻ ያለማቋረጥ የሚንቀሳቀስም ነገር አየሁ። እነዚህም ከተለያዩ የመሬት ክፍሎች ወደ ላይ ሲወጡ አየሁ። እኔም ኢየሱስን ጌታ ሆይ እነዚህ ምንድናቸው ብዬ ጠየቅኩት። ወደ አንደኛው እየተጠጋን ጌታም አለኝ፣ እነዚህ የሲኦል መግቢያዎች ናቸው። ከነዚህ ውስጥ በአንዱ ወደ ውስጥ እንገባለን አለኝ። ወዲያው ወደ አንደኛው ወደ ውስጥ ገባን። ውስጡም የሚሽከረከርና ወደ ላይ የሚቆም መተላለፊያ ዋሻ ይመስላል። ጥልቅ በሆነ ጨለማ ውስጥ ደረስን። ለመተንፈስ አስቸጋሪ በሆነ መልኩ እጅግ አጸያፊ ሽታ ከዚያ ይወጣ ነበር። በዚህ መተላለፊያ ዋሻ ዙሪያ ነፍስ ያላቸው የተለያዩ ቅርጽ የሆኑ ፍጡራን በግድግዳው ዙሪያ ተጣብቀዋል። በጣም ጥቁር ናቸው። መተላለፊያ ዋሻውን አቋርጠን ወደ ውስጥ በምንገባበት ጊዜ እነዚህ ፍጡሮች እየተንቀሳቀሱ በእኛ ላይ ይጮሁ ነበር። ሳይነግረኝ በእርግጥ እነዚህ እርኩስ መናፍስት እንደሆነ አውቄአለሁ። እነዚህ ቅርጽ ያላቸው ፍጡራን መንቀሳቀስ ይችላሉ፣ ነገር ግን እስካሁን ከግድግዳው ጋር እንደተጣበቁ ናቸው። በጣም አስቀያሚ ሽታ ከነርሱ ይወጣ ነበር። አስቀያሚ ድምጽም እንደዚሁ ከነርሱ ይወጣ ነበር። የሆነ የማላውቀው ሰይጣናዊ ኃይል መተላለፊያ ዋሻ ውስጥ እንደሚንቀሳቀስ ተሰማኝ። በዚህ ጨለማ ውስጥ ያለው እነዚህ እርኩስ መናፍስትን ማንነት ለማወቅ ሞከርኩ። እጅግ አስቀያሚ ጭጋግ ሁሉንም ሸፍኗቸዋል። የኢየሱስንም እጅ ጨበጥ አድርጌ ይዤ ጌታ ሆይ እነዚህ ምንድናቸው ብዬ ጠየቅኩት። ኢየሱስም እነዚህ እርኩስ መናፍስት ናቸው፣ በሰይጣንም ትእዛዝ ወደ ምድር ለመሄድ እየተጠባበቁ ያሉ ናቸው አለኝ። ወደ ታች መተላለፊያ ዋሻ አልፈን በመሄድ ላይ ያለን እነዚህ እርኩስ መናፍስት በእኛ ላይ አሽካኩና ይጮሁ ነበር። ሊጠጉንም ሞከሩ፣ ነገር ግን በክርስቶስ ኃይል ምክንያት አልቻሉም። አየሩ እጅግ የተበከለና ቆሻሻ ነበር። በዚህ አስቀያሚና አስፈሪ በሆነ ቦታ የክርስቶስ ከኔ ጋር መሆን ነበር በፍርሃት እንዳልጮህ ያደረገኝ። አዎ በእርግጥም በሁሉም የስሜት ሕዋሳቶቼ ይህንን ቦታ ማወቅ ችያለሁ። መስማት፣ ማሽተት፣ ማየት፣ መዳሰስ፣ መቅመስ ችያለሁ። አዎ በዚህ እርኩስ ሰይጣናዊ በሆነ ቦታ ችያለሁ። በእነዚህ የስሜት ሕዋሳቶቼ እጅግ በባሰ ስሜት ውስጥ ገባው። እዚህ ውስጥ ያለው መጥፎ ሽታና ጠረን በህመም ውስጥ ሊከተኝም ነበር። ወደ ሲኦል ታች ደረስን። በዛም ደርሰን ባለንበት ወቅት ጩኸቶች አካባቢውን አየር ሞልተውት ነበር።
እየተወጋና እየተሰቃዩ ያለ ድምጾች ወደኛ ይመጡ ነበር። አጠቃላይ የሲቃ ድምጽ አካባቢው ሞልቶታል። በዙሪያው ሁሉ ፍርሃትና ሞት እንዲሁም ኃጢአተኝነት ይሰማኝ ነበር። እጅግ በጣም አጸያፊ የሆነና አሽትቼም የማላውቀው መጥፎ ጠረን አካባቢው ሞልቶታል። የበሰበሰ የሰው ስጋ ሽታ ነበር። ይህም በየአቅጣጫው ነበር። በህይወቴ እንደዚህ አይነት ሰይጣናዊ የሆነ ድርጊትና ተስፋ የቆረጠ የስጋ ጩኸት አይቼም ሰምቼም አላውቅም። ከዛ በኋላ ነበር እነዚህ የሞቱ ሰዎች ድምጽ በእነዚህ ልቅሶና ዋይታ ሲኦል እንደተሞላ ያወቅኩ። ከፊት ለፊታችን ሰይጣናዊ ንፋስና የኃይል ግፊት እንዳለ ተሰማኝ። ደብዘዝ ያለ ብርሃን ድቅድቁን ጨለማ ሰብሮ ገባም። በግድግዳውም ላይ ግራጫ አይነት ከለር ያሳይ ነበር። ከፊት ለፊት ያለውን እርኩስ ነገር ለይቼ ማየት አልቻልኩም። ከፊት ለፊታችን እየተንቀሳቀሰ ያለው እጅግ ትልቅ ዘንዶ መሆኑን ስመለከት ግን በፍርሃት ወደ ኋላ ፈገፈግኩ። ቀስ እያልኩ ዙሪያዬን ስመለከት የተለያዩ አጸያፊ እባቦች በየቦታው ይንቀሳቀሳሉ። ኢየሱስም እንዲህ አለኝ፣ አሁን በሲኦል በስተግራ እግር በኩል እንገባለን። ከፊት ለፊትሽ እጅግ አስጨናቂና አሳዛኝ ልቅሶና ዋይታ ሊገለጽም የማይችል ጭካኔ ታያለሽ። ወደኔ ተጠጊ አለኝ። ወደ ውስጥ ስንገባ ኃይልና ከለና እንሰጥሻለሁ። አሁን የምታያቸው ነገሮች ሁሉ ማስጠንቀቂያ ናቸው። እንዲህም አለኝ፣ አንቺ አሁን የምትጽፊው መጽሐፍ ብዙ ሰዎችን ከሲኦል ያስመልጣል። የምታዩ ነገር ሁሉ እውነት ነው። ነገር ግን እኔ ካንቺ ጋር ስላለው አትፍሪ አለኝ። ከብዙ ጊዜ በኋላ በመጨረሻ ከዋሻው መተላለፊያ ታች ደረስን። መተላለፊያውን ወጥተን በሚችለው መንገድ ያየሁትን ነገር ሁሉ ልነግራችሁ ሞክራለሁ። እግዚአብሔርም እንደተናገረኝ እና በሰጠኝ መሰረት እናገራለሁ። ከፊት ለፊታችን በሚችለው ሁኔታ ሆኜ ከዚህና ከዚያ በየአቅጣጫው የሚበሩ ነፍሳትን አየሁ። አስከፊና አሳዛኝ ጩኸትና ልቅሶ አካባቢው ሞልቶታል። ከፊት ለፊታችን ደብዛዛ የሆነ ብርሃን አየሁ። ወደ እርሱም መቅረብ ጀመርን። መተላለፊያውም ደረቅና ብናኛማ ቆሻሻ የሞላበት ነበር። አሁን ወደ ትንሽ ጨለማማ መተላለፊያ ዋሻ መግቢያ ላይ ነን። አንዳንድ ያየኋቸውን ነገሮች ወረቀት ላይ ማስፈር አልቻልኩም፣ ምክንያቱም ለመግለጽ እጅግ አስቀያሚ ስለሆነብኝ ነው። በሲኦል ያለው ፍርሃት በግልጽ የሚዳሰስ ነገር ነው። ኢየሱስ ከኔ ጋር ባይሆን ኖሮ በሰላም ባልተመላለስኩም ነበር። አሁን ይህን ጽሑፍ እየጻፍኩ አንዳንድ ያየኋቸውን ነገሮች እንኳን መረዳት አልቻልኩም። ኢየሱስ ግን ሁሉን ያውቃል። እርሱም ያየኋቸውን ነገሮች ሁሉ በቀላሉ እንድረዳ ረድቶኛል። እኔ ላስጠንቅቃችሁ፣ ወደዛ ቦታ ባካችሁ እንዳትሄዱ። እጅግ አስከፊ የስቃይ የህመምና የዘላለም መከራና ጭንቀት ቦታ ነው።